አሰላሙ አለይኩም ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን አልሐምዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ዛሬ ደስ በሚል ቪዲዮን የመጣ ነው። ምክንያቱም ያው ማሜ ሰሞኑን ትንሽ በአለመግባባት ተፈጥሮ ነበረ። ያቺን አለመግባባት ወደ ሰላማዊ መንገድ መልሰ ነው ወደ ቤት ተመልሰናል። ሰላም በላችሁ እስኪ። ሰላም አለይኩም እንዴት ናችሁ? እንግዲህ ያው የተፈጠረው ነገር ከዚህ በፊት ኢዘዲን ላይ በነበረው ነገር በጣም ደብሮኛል። ምንም ማለት መነጋገር ስላስጠላኝ ነው የወጣሁትና እንደዚህ ለጨዋታም ቢሆን እንደዛ ያለችው አይነት አለው ማለት የጨዋታም ለዛ አለውና በዛ ደረጃ ርቀት መጓዝ ደግሞ በጣም ያስደብራል። ያደብሮኝ ነበረ። አሁን የመጣሁትም ያው በዛ ጉዳይ ላይ ለአንዴና ለመጨረሻ ላወራት ነው። ምክንያቱም ከዚህ በኋላ እንደዚህ አይነት ነገር መኖር ስለሌለበት እንግዲህ ውስጥ ገብተዋል። ውስጥ ነው ያለችው ሰመርና ጠርቼ ላወራትና እስኪ ይሄን ጉዳይ ለአንዴና ለመጨረሻ ላስተካክል ልጽጋ ብዬ ነው። ሰመር ለአንዴ እናውራ። አሁን ከዚህ በፊት የተፈጠረው ነገር ተፈጥሯል። ግልጽ ነው። የተፈጠረው ተፈጥሯል። ግን ልክ አልነበርሽም። እንደዛ ማለትሽ አግባብ አይደለም። የሰው ልጅ እኛ ውጭ መስጊድ ሄደን ከዛ ስንገባ ፈገግታ፣ ፍቅርን፣ ሰላምን ነው የምንፈልገው። ፕራንክም ከሆነ እንደዚህ ጨዋታም ከሆነ ቦታና ሰዓት አለው። ቦታና ሰዓቱም ደግሞ ቢሆንም ለዛ ያለው ፕራንክ መሆን አለበትና ይሄ መስመር ያለፈ ነገር ግን ደስ አይልም። ሰውን ልብ ይሰብራል፣ ያስከፋል። ግልጽ ነው። ይሄ ነገር አግባብ አይደለም። ስህተት ሰርተሻል። አሁንም ቢሆን ኢዘዲንን ይቅርታ ብለሽዋል፣ ይቅርታ ተጠያይቃችኋል። ያንን ሳይኖ ተረጋግቼም ልመጣ የቻልኩትና ከዚህ በኋላ እንደዚህ ነገር እንዲደገም አልፈልግም። አንተም በቃ ሁሉም ነገር ሲፈጠር ትንሽ ነገርም ትልቅም ከቤት መውጣት ለምን እንትን ትላለህ? ከቤት ራሱ ፕራንክ ነው እያልኩ አይደል? አዳምጪ። ፕራንክም ሆነ ምንም ሆነ ውስጤ ተናዷል በሰዓቱ። ምክንያቱም እንዴት ፕራንክም ለጨዋታም ቢሆን እንደዛ አይነት ቃላት ካንቺ አፍ ሊወጣ ይችላል? ካንቺ አፍ እንደዛ አይነት ቃላት እንዴት ይወጣል? ለምንድን ነው እንደዛ የምትይው? ምን ነው እናንተ ከዚህ በላይ እያረጋችሁ አልነበረ? ስለዚህ አሁንም አልጸጸትሽበትም በማለትሽ? እኔ ይቅርታ ጠይቃለሁ። ይሄ ትዕቢት ማለት ውስጥሽ ላይ ግትርነት ያለ ባህሪሽን ደግሞ መተው አለብሽ። ከነዚህ አትሁኝ። እሺ በይ። ስህተት የሰው ልጅ አዳምጪኝ። ስህተት ከሰራ ስህተት ከሆነ ስህተቱን አምኖ የሚቀበል ሰው ነው። እሺ ይሄ በቃ በሳል ሰው ማለት ስህተቱን አምኖ የሚቀበል ነው። እኔ እኮ ለዛ ነው ትናንት ይቅርታ የጠየኩት። በቃ አሁን ቢሆን ግትራቱ በጣም ነው ያካበድከው። አዳምጪኝ። የልጅ ወንድሜ እኮ ነው። እንደዛ ስትዩ ለምንድነው የማይደብረኝ እኮ? ፕራንክ ተባልኩ። ያንቺን ወንድም ያንቺን እህት እኔ እንደዛ ብላቸው ደስ ይልሻል እኮ? ፕራንክና አልኩ። ለፕራንክም ቢሆን ለፕራንክም ቢሆን ልክ አለው። በቃ እኔ በእንደዛ አይነት ፕራንክ አልፈልግም። ተናገርኩ፣ አልፈልግም። በቃ ግልጽ ከሆነ አማርኛ ከዚህ በኋላ በእንደዛ አይነት መልኩ ፕራንክ አልፈልግም። ብዙ አይነት ፕራንክ፣ ብዙ አይነት መጫወት አለ። በእንደዛ አይነት መልኩ ግን እንዲሆን አልፈልግም። እኔ አንቺን እኮ አክብሬሽ ነው ተናግሬሽ አውቃለሁ። ለምን ነው እንደዚህ የምትሆኚ? እኔም ነግሬሽን ደግሞ መስማት አለብሽ። የሰው ልጅ ስህተት ከሰራ ማለት የሰው ልጅ ስህተት ሊሰራ ይችላል። ግን ብስል ሰው ማለት ስህተቱን አምኖ የሚቀበል ነው። ሌላ ስህተት ሳይጨምር በፊት ይቅርታ የሚጠይቅ እኮ። ይቅርታ ጠየቅኩ፣ እሱንም ጠየቅኩ፣ አንተንም በቪዲዮ ጠየቅኩኝ። አሁን እኮ አንቺ አነጋገርሽ እኮ አሁን ለካ ያንቺ አነጋገር ራሱ ልክ አለ። ይቅርታ ጠየቅኩ ምናምን አይባልም። በቃ መርሃባ ሀቢቢ ይቅርታ አፉ በቃ ዝግጅት ተነሱን እንዲህ መሆን አለበት። በዚህ ደረጃ አይወራም። እንዲህ ቆይ አንዴ ዝም በለሽ። እንደዚህ አይነት ሁኔታ አይወራም ከባል ጋር። እኔ መጨረሻ ነው የተናደድኩት። በጣም ተሰምቶኛል እንደዛ ስትይ ማለት ነው። አይሆንም፣ አይደረግም። በቃ ስህተት ተሰርቷል።
ይቅርታ አፎን በቃ ማለፍ መዝለል ነው። እንደዛ ለማለት ነው። ከዚህ በኋላ እንደዛ ፕራንክ እንዳንሰራ ያን ነው የሚመስለው። የኔ እህት አንቺ ደግሞ ከቻልሽ እባክሽን በቃ ከዛሬ ጀምሮ እዚህ ቤት ባታድሪ እዛ ብትሄጂ ደስ ይለኛል። በቃ ጉዳይሽን በቃ ህግ ቦታ አቅርበሻል፣ ከሰሻል አይደለ? ክስ አቅርበሻል አይደለ? እኮ ነገር ነበር አንተ ኮች ስለነበር ጊዜ አጣው ክስ አቅርቤያለሁ። ያለው ለሪከርድ ያደረግነው ሪከርድ ለፖሊስ አሳልፌያለሁ። ግን ምንም ነገር እስካሁን ምንም ያለኝ ነገር የለም። ምንም ነገር መፍትሄ የለም እስካሁን እንትን ያለው ለምን ፖሊስ ማስረጃ ከያዝሽ አዳምጪ። አንተም ያለበት ሁኔታ አይችልም ዝም ያልኩት እስካሁን እና እንትን በጣም ያስፈራራኛል። በጣም በቃ ከአቅሜ በላይ ሆነብኝ። ውጭ ላይ ነበር ሲያገኝ የነበረው። አሁን ደግሞ በጣም ያስፈራራኝ ነው ያለው። በጣም ብዙ ዛቻ ማለት እገልሻለሁ ምናምን ዛቻ በቃ በጣም ብዙ ነው እና በቃ እኔ በጣም እየፈራሁ ነው። እናንተ ደግሞ አይቼ ነው ዝም ያልኩት ያለው። አንተም ውጭ ነበርክ። በምን መንገድ ላውራቅ እንጂ በጣም ያስፈራራኝ ነው ያለው። በቃ ምን እንደማደርግ ሁላ አላውቅም። በቃ ፖሊሶቹ መፍትሄ አልሰጡኝም እና በቃ እኔ አሁን የሆነ ነገር ያደርገኛል ዛሬ ነገ እያልኩ እየፈራሁት ነው ያለሁት እና ምንድነው ማድረግ ያለብኝ? አሜን እንደ ቢያንስ እንኳን ያው ቤታችሁ የገባሁት አጥፍቻለሁ፣ ግን ያው ለራሴ ስም ነው የመጣሁት። የእናንተ ትዳር እንትን ለማለት አይደለም የመጣሁት እና አላውቅም። በቃ በጣም እየፈራሁ ነው። ከአንተ ውጭ ደግሞ የሚረዳኝ ሰው የለም። አይደለም ይዘሽ መሄድ አትችይም። ፖሊስ ማስረጃ ከሰጠሽ የልጁን አድራሻ አታውቂም። እዛ ይዘሻቸው አትሄጂም። ሁሉም ነገር እስካሁን እሱን እያፈላለጉት ነው፣ አላገኙትም እኮ። አድራሻ ነው ልጁ ታውቂዋለሽ? አዎ ሰጥቼዋለሁ። ውጭ ላይ ነው የሚያገኝ። አድራሻውን አላውቀውም። ሁሌም ውጭ ላይ ነው የምንገናኘው። የሚቀጣኝም ውጭ ላይ ነው የነበረው ማለት ነው። ደግሞ አሳይሃለሁ። ቴክስቶቹ በጣም ብዙ ቴክስቶች አሉ እኔን የሚያስፈራራኝ ማለት ነው። ስልኩንም ስለሰጠህ እችላለሁ። ስልኩን ስጭኝ፣ አሁን ልደውልለት። ስልኩን ሰጥሃለሁ። ይኸው ስልኩ። በሰው ምክንያት አሁንም አንተ ችግር ውስጥ ልትገባ ነው እንዴ? አንቺ ዝም በይ። አንዴ መብት አለኝ እኮ መጠየቅ። ዝም በይ አልኩኝ። አልከትሽም ዜሮ ውስጥ أدخل تطبيق أمازون وأقارن الأسعار وأخطف العروض وأوفر. وفر أكثر. حمل تطبيق أمازون. ሄሎ፣ ሰላም ነው? አለን። አውቀኸኛል? አላወኩም። አልበል። የሚራጅ ጓደኛ ነኝ። ኦኬ። እሺ፣ ልታገኘኝ ትችላለህ? አሁን እኔ እኮ ግርማ ነኝ። ማንም ፈርቼ አላውቅም፣ ልፈራም አልችልም። ሄሎ፣ ሰላም ነው? አለን። ቀጥል፣ የፈለከው ቦታ እንገናኝ። አይ እኔ ጓደኛው ነኝ። አይ እንደዚህ አይነት ስሜት ይዘህ እንድትመጣ አልፈልግም። እኔ አሁን በሰላማዊ መንገድ አውርታችሁ ከዚህ ነገር በሰላም እንድትወጡ ነው የምፈልገው። እኔ ያገኛለሁ። ሲጀመር እሱ አይመጣም፣ እናወራለን። የሚመቸውን ቦታ ደውዬ እጠይቃለሁኝ። እኮ ግርማ ነኝ። ፈርቼ ባላውቅም የፈለከው ቦታ ልመጣልህ። መፍራት ምናምን አይደለም። ወደ ጸብ ለምን ትወስደዋለህ? እንደዚህ ግልፍተኛ አትሁን። ቶቶ ችግር የለም። የሰራተኛውን ብር አውርድ። ኮንቴነሩን አስገቡት። አታውራ። ዝም ብለህ የምትመጣ ከሆነ ቴክስት እናደርግልሃለን። ስማ በቃ እኔ የት አካባቢ ነው ያለው? የፈለከው ቦታ ልመጣልህ እችላለሁ። ቴክስት አደርጋለሁ። በቃ እሺ፣ እጽፍልሃለሁ። እሺ፣ እጠብቅሃለሁ። እኔም እሺ። እሱን አግኝተህ አይ እንትን ነው አሁን። ይኸውልህ እኔ ማሚ አንድ ነገር ልንገርህ። ያንተ ያሳለፍከውን ህይወት ታውቃለህ። ብዙ ውጣ ውረድ፣ ብዙ ፈተና አሳልፈን የመጣውና አሁን ደግሞ ትዳርህ ላይ ችግር እንዲፈጠር አሁን ሰላማዊ ህይወት መኖር ስትጀምር ጊዜ እንደዛ ጠላት ምናምን እንዲመጣ አልፈልግም። ገባህ? ስለዚህ አሁን አንተ ከምትሄድ እኔ ሄጄ በሰላማዊ መንገድ አውርቼው ከልጅቷ የሚፈልገውን ነገር ጠይቄው በሰላማዊ መንገድ መመለሱ ይሻላል። ተረዳኝ? ስለዚህ አይደለም
አይ እሺ ስለማልል ችግር የለም ዝም ብለህ አይደለም። ይኸውልህ አሁን አንተ ከሄድክ የሆነ ነገር ተፈጥሮ ከሱ ጋር ምናምን ጸብ ውስጥ ከምትገባው እኔ በሰላማዊ መንገድ አውርቼው በሰላማዊ መንገድ ነገሮችን መጨረስ እየዛተ ይሻላል። እኮ ነው አሲድ እደፋብሻለሁ ምናምን እያላት አይደለ? ከዚህ በላይ ይሄን በሰላማዊ መንገድ አውርተህ ትመልሰዋለህ? ያው አሁን አንተ ከሄድክ ደግሞ መጣላታችሁ አይቀርም። አይ ሳንጣላ ማውራት እችላለሁ። ለምን አይቻልም። እጣላለሁ? ችግር የለውም። እኔ እኮ ራሴን አውቃለሁ፣ አልጣላም፣ ችግር የለውም። አይደለ እንደዛ አይሆንም። በቃ እንደዛ አይሆንም። በቃ እኔን እሺ በለኝና አንተን በል ብቻ እስኪ አሁን